ቹ የአብይ አህመድ አቤቱታና የኃይል ሚዛን መቃየር የሚለውን ርዕስ ሶስት ቦታ ከፍለን ነው የምናቀርብላችሁ። የመጀመሪያ ክፍል ውስጥ የመከላከያ ቁመና በአማራ ክልልና በኦሮሚያ ክልል ምን ይመስላል የሚለውን ዳሰሳ እናደርጋለን። በመቀጠልም አብይ አህመድ ለተባበሩት መንግስታት የጻፈው ደብዳቤና ከህዋትና ከኤርትራ መንግስት የተሰጡ ምላሾችና ተመሳሳይ ደብዳቤዎች አሉ። እሱን በደንብ እንዳስሳለን። በመጨረሻም ደግሞ የነጻነት ኃይሎች በኢትዮጵያ የሚንቀሳቀሱ የነጻነት ኃይሎች የመደራደር እና የመተባበር አስፈላጊነት ምን ይመስላል የሚለውን እንደ መቋጫ አድርገን እንጨርሳለን። እስከ መጨረሻ ተከታተሉን ግብዣችን ነው። እንግዲህ ወደ መጀመሪያ ክፍል እንሻገር። የመከላከያ ቁመና በአማራ ክልልና በኦሮሚያ ክልል ምን ይመስላል የሚለው ያው እንደምታወቀው ሰሞኑን ሁላችንም የምናውቀው ነገር ነው። በአማራ ክልል በተለይ በወልዲያ አካባቢና በጋሸና አካባቢ የተከሰቱ ጉዳዮች ከሚዲያም ሰምተናል። የፋኖ ኃይል በቀላሉ የመከላከያን ያጠቃበትና ብዙ ነገር አይተናል። ይሄ ነገር እንዴት ሆነ? የመከላከያ ቁመና ምን ይመስላል? ምንድነው ከዚህ የምንረዳ የሚለውን መዳሰስ ያስፈልጋል። ወደ ኦሮሚያ ክልልም ቀጥለን እንሄድበታለን። ኦሮሚያ ክልልም በተለያዩ ዞኖች አዳዲስ ያው የኦሮሞ ነጻነት ሰራዊት የተጎናጸፈ ያለው ብዙ እንትኖች አሉ፣ ብዙ ያልተነገሩ ነገሮች አሉ። በተለይ በኢሉባቦር አካባቢ፣ በሐረርጌ አካባቢ፣ በአርሲና ዳግም ደግሞ በሰሜን ሸዋና ምዕራብ ሸዋ ያው ድሮ ብዙም እንቅስቃሴ ያልነበራቸው ያው ተስፋፍቶ ብዙ ለውጦች አሉ። በተለይ በጦር ሜዳ በተለይ በውጊያ አካባቢ ብዙ ለውጦች ስላሉ እሱን ምንድነው የመከላከያ ሰራዊት የአብይ የመከላከያ ሰራዊት ቁመናው ምን ይመስላል የሚለውን በደንብ መረዳት ያስፈልጋል። በተለይ በሁለቱ ክልሎች ላይ ፎከስ በማድረግ ስለዚህ አሁን ወደ አንተ ልመልስ ይታና። በሁለቱም ክልሎች የመከላከያ ቁመና ያው እንደምናስታውሰው በአንድ ሳምንት እንጨርሳለን፣ በሁለት ሳምንት ጨርሰን እንመለሳለን። ያው በተለይ በኦሮሚያ አካባቢ ባለፉት 7 ዓመታት የምንሰማው ተመሳሳይ የአብይ ሪፖርቶች እናውቃለን። አንድ ሳምንት ነው የሚፈጅብን፣ በቃ ጨርሰን አጽድተን እንመለሳለን ከወለጋና ከጉጂ ተባለ። ከዛ በኋላ ይኸው 7 ዓመት አለፈ እና የኦሮሞ ነጻነት ሰራዊት አሁን ሁሉም ቦታ ተደራጅቶ የሚገኙበት ሁኔታ ነው። የአማራ ክልልም ያው 2 ዓመት ጨርሶ 3ኛ ዓመቱን ይዟል ጦርነቱ። ፋኖ ብዙ ድሎችን እየተጎናጸፈ ነው። ይሄ ሀቅ ነው። ይሄ ምንድነው የመከላከያ ሰራዊት የአብይ ጦር ምን እየሆነ ነው? እንዴት ታየዋለህ ይታና? መልካም ምልከይሳ፣ እንግዲህ አንተም አንስተኸዋል እንደጀመርከው ያ ሁሉም ሰው እንደሚያስታውሰው አንድ ጊዜ በሳምንታት ቀጠሮ እየወሰዱ ሌላ ጊዜ በወራት ቀጠሮ እየወሰዱ እየጨረስን ነው፣ አልቀዋል፣ በ10% ነው እየገጠምን ያለ ነው፣ ምንም በቃ ከምንም የሚቆጠሩ ሰዎችም አይደሉም ብለው በአማራ ክልልም በኦሮሚያ ክልልም የሚንቀሳቀሱ ታጣቂዎችን እና አቅማቸውን የማሳነስ በተለይ በህዝብ አይን ውስጥ ከዚህ የሚገባ ወታደራዊ ኃይል ያለው ቡድን አይደለም የሚል ነገር ለማሳየት ብዙ ጥረዋል። ይሄ የሚታወቅ ነገር ነው። በተለይ ኦሮሚያ ውስጥ በተደጋጋሚ እንደተናገሩት በተወሰነ ደረጃም ደግሞ ፕሮፓጋንዳቸው ተገዢነት እንዳገኘ ይታወቃል። ይሄ ደግሞ የተለያዩ ምክንያቶች አሉት። አንደኛ
በተለይ እነ ሰኚ የገቡ ጊዜና ከዛ በኋላ አይ በቃ ከዚህ በኋላ የቀረው ምንም የሚረባ ነገር አይደለም የቀረው የሚል ነገር ነው የተጀመረው። እንዲያውም ከዚያም አልፈው የቀሩትን አዛዦች ለመያዝ ነው የምንንቀሳቀሰው እንጂ አሁን የምንዋጋው ኃይልም የለንም የሚል ነገር ነበረ። እንደው ለማስታወስ ያክል ማለት ነው። አማራ ክልልም አሁን ሰሞኑን እንደዚህ ነው እየተናገሩ ያሉት። ከተሸነፉ በኋላ መከላከያ ከተመታ በኋላ እና እጅ ከሰጠ በኋላ መከላከያ ኃይሉ በሰልፍ በቪዲዮ ከታየ በኋላ አዛዦቹን ለመያዝ ነው እየተንቀሳቀስን ያለ ነው የሚል ነው። ግን በተጨባጭ መሬት ላይ ያለው ሁሉም ሰው እንደሚያውቀው ጦርነቱ የሚካሄደው በድሮን ጭምር ነው። በአማራ ክልልም በኦሮሚያ ክልልም ጦርነት በመሬት ብቻ ሳይሆን በድሮን ጭምር ነው። ምን ማለት ነው በድሮን ጭምር ማለት? አንደኛ ወታደራዊ ኃይሉ በመሬት የመቅጠም አቅሙ በፊትም የተዳከመ ነው የአብይ። ይሄ ማለት ወታደራዊ ብልጫ የለውም፣ ጠመንጃ የለውም፣ የወታደር ብዛት የለውም ማለት አይደለም። እንደሚታወቀው ኦኤልኤ በኦሮሚያ፣ ፋኖ በአማራ በህዝቡ ታቅፎ የሚንቀሳቀሱ የህዝብ ልብ ያገኙ ታጣቂዎች ናቸው። ስለዚህ እነኚህን መቅጠም አልቻለም። ስለዚህ የቂም በሚመስል መልኩ ሁሉ አንድ ጊዜ ትምህርት ቤቶች ላይ፣ ሌላ ጊዜ ጤና ጣቢያ ላይ እየተኮሱ ህዝብን ሰላማዊ ህዝብን ሲፈጁ ነው የከረሙት። ይሄ እንግዲህ በኦሮሚያ አሁን ኦልሞስት 7ኛ ዓመቱን ነው። በአማራ ክልል 2 ዓመት ጨርሰው 3ኛ ዓመት ውስጥ ገብተዋል። እንደዚህ አይነት ውጊያ ከተጀመረ ማለት ነው። አሁን በኦሮሚያ ባለፉት 7 ዓመታት ስናይ የከረምነው ነገር በአማራ ክልል በጣም በከፍተኛ ደረጃ ሲታይ ነው የነበረው። ባለፉት ጥቂት ሳምንታት ውስጥ ምንድን ነው የተደረገው? መከላከያ በእዝ በኮር ነው የምንቀሳቀሰው። ያ ኃይል ነው የተመታው። አሁን በአማራ ክልል ያለው የፋኖ ወታደራዊ እንቅስቃሴ ከእንቅስቃሴው ማንበብ እንደሚቻለው ይሄ የጉሬላ ትጥቅ በጉሬላ ትጥቅ ከመዋጋት እና ወደ ኮንቬንሽናል ግጥሚያ ለመሄድ እዛ መሃል ያለ ኃይል ነው የሚመስለኝ ሳየው ማለት ነው። ኮንቬንሽናል ላይ ደርሷል ብዬ አልልም፣ ግን ወደ ኮንቬንሽናል የተቀረበ ግን ከጉሬላ በጣም ያለፈ ኃይል ሆኗል። አሁን እነሱ የሚናገሩትን ብቻ ሳይሆን የተፈጸመውን ነገር ስንመለከት ክፍለ ጦሮችን መበተን ጀምረዋል። ክፍለ ጦሮች ተበትነው አሁን በዚህ ሰዓት የተማረኩት በተለይ የቆሰሉት ሰዎች እርዳታ እንዲያገኙ እንደዚህ አይነት ልመና ነው እየተካሄደ ያለው። ከዛ በኋላ ደግሞ የድሮን ውጊያ ነው በጣም የተጧጧፈው። ምን ማለት ነው? በመሬት የሚንቀሳቀስ ወታደራዊ ኃይል ቅድም እንዳልኩት ፋኖን የመቅጠም ያለው አቅም የተመታ ነው ማለት ነው። ይሄ በአካል የተመታው ብቻ ሳይሆን እንደገና ራሱን አደራጅቶ ወደዛ አካባቢ በተለይ ወልዲያና ወልዲያ አካባቢ ሄዶ የመንቀሳቀስ አቅሙ የተመታ ነው ማለት ነው። ሞራሉ የለም። የወታደር ሞራል ተነክቷል በዚህ ጉዳይ ላይ። ስለዚህ በአስቸኳይ ወታደሮችን እንደገና ወደዛ የማዝመት አቅሙ የለም። ከዚህ በፊት ባለፉት ሳምንታት እንደሰማነው ደግሞ ሆርን ኮንቨርሴሽን እንደደረሰው መረጃም እንደምታስታውሰው መከላከያ ውስጥም ብዙ የመጨነቅና የመደናገጥ ጉዳይ ተፈጥሯል። በዚህ ጉዳይ ላይ መረጃ እነከሌ ስላሸለኩ ነው፣ እነከሌ ወደ ጠላት እየሄዱ ነው፣ እንደዚህ የሚል ድንጋጤ አለ እዛ ውስጥ። ስለዚህ ምን እየሆነ ነው ላልከኝ ከዚህ በፊት ያለው ይሄ ፋቲክ እየጨመረ ነው፣ በጣም እየጨመረ ነው። ከዚህ በፊት ወታደሮች አደባባይ ሁሉ ወጥተው ራሳቸውን እየቀረጹ ሌላ ጊዜ ደግሞ በፓርላማ ስብሰባ ላይ እየቀረቡ እየተጋበዙ ችግራቸውን በቴሌቪዥን ጭምር እየተናገሩ ነው ያሉት። ይበቃናል፣ ደክሞናል፣ ሰልችቶናል ከህዝባችን ጋር መዋጋት የሚል ይሄ ነገር በጣም አስቸጋሪና መቆጣጠር ከሚቻልበት ጊዜ አገዛዞን መቆጣጠር ከሚችልበት ደረጃ እያለፈ ያለ ነው የሚመስለኝ መልኬሳ። እና ኦሮሚያ ውስጥም የተደረገው ይሄው ነው። ለመጀመሪያ ጊዜ አይደለም። ኦሮሚያ እንደነገርኩ 7 ዓመት አስቆጥሯል።
መመታት አለ፣ መምታትም አለ። ነገር ግን አሁን በጣም ብሶበታል። ምንድነው የባሰበት? አንደኛ እነሱ ከተናገሩት በጣም እጥፍ ድርብ በሆነ መልኩ የኦሮሞ ነጻነት ሰራዊት ሰርቫይቭ ማድረግ ብቻ መኖር ብቻ ሳይሆን አዲስ የውጊያ አውድማዎችን ከፍቷል። በምስራቅ በአርሲ እና በሐረርጌ በተለያዩ አካባቢዎች አዲስ የውጊያ ሜዳዎችን ከፍቷል። ይሄ እና አዛዦቹን እየፈለግን ነው ለመያዝ ወዲያ ወዲህ እየሮጥን ነው የሚለው ነገር ሳይሆን የውጊያ አውድማዎች አዳዲስ የውጊያ አውድማዎች እየተከፈቱ ነው። ይሄ ነገር ደግሞ ይሄ ወታደራዊ አሰላለፉን ብቻ ሳይሆን የፖለቲካ አካሄዱንም በተለይ ኦሮሚያ ውስጥ ያለውንም እየቀየረ የሚሄድ ነው የሚመስለኝ። መልከስ አመሰግናለሁ። ያው እየሆነ ያለው ግልጽ ነው ማለት ነው። የአብይ ወታደር በሁለቱም ክልሎች እየተሸነፈ እንደሆነ ምንም እዚህ ላይ የሚያጠያይቅ ነገር አይደለም። ይሄ ለምንድን ነው የሆነው? አንተ እንዳልከው መከላከያ ተስፋ ቆርጧል። በአብይ ተስፋ ቆርጧል። መከላከያ በተለይ የኢትዮጵያ መከላከያ ሰራዊት ለምንድን ነው ምዋጋው ብሎ ጠይቋል። መልስ የሚሰጥ ሰው የለም። ለአብይ ለኔ ብላችሁ ተዋጉ ብሎ በቀጥታ አላወራም። ለኢትዮጵያ ይላል። የቱ ነው ኢትዮጵያ? ሰው መጨፍጨፍ፣ በድሮም መጨፍጨፍ፣ በታንክ ማቃጠል። አሁን ደግሞ ወታደሮቹ አንደኛ እህል እንኳን አያገኙ። ቀይ መስቀል ቅድም ያልከው እርዳታ እንኳን አያገኙ። የሞተው እንኳን ሬሳው ሞቷል ተብሎ ለቤተሰቡ አይረዳም። ምንም መልእክት እንኳን አይደርስም። ደሞዛቸው የሚታወቅ ነው። ደሞዝ የላቸው። የአብይ ሰራዊት በአግባቡ እንኳን ስልጠና አልወሰዱም። የሆነ እንደ በቃ ለብ ለብ አድርጎ ቀጥታ በማይሆን እንትን አመራር ወደ አማራ ክልል ወደ ኦሮሚያ ክልል እንዲዘምቱ ይደረጋል። ህዝብን እንዲጨፈጨፉ ይደረጋል። ከዛ በኋላ ያው ይማረካሉ፣ ይሞታሉ። አካላቸውን ያጡ ሰዎች ደግሞ መንገድ ላይ ለማኝ ነው የሚሆኑት። በአብይ ዘመን እንደዚህ ለሰራዊት ማሰብ ምናምን የለም። ስለዚህ አሁን